በደቡብ እስያ ያንዣበበው የጦርነት ስጋት ህንድ በፓኪስታን ላይ ጥቃት ለመሰንዘር መዘጋጀቷን የሚያመለክቱ ታማኝ የደህንነት መረጃዎች እንዳገኙ የፓኪስታን የማስታወቂያ ሚኒስትር ገልጸዋል። ሚኒስትሩ አታውላህ ታራር ህንድ ባለፈው ሳምንት የተፈጸመውን የፔልጋም ጥቃትን ምክንያት አድርጋ በፓኪስታን ላይ ጦርነት ለመክፈት እየተዘጋጀች እንደሆነ ተናግረዋል። ማንኛውም አይነት የወረራ ተግባር ከባድ ምላሽ ይኖረዋል፣ በቀጣናው ለሚፈጠር አደገኛ ክስተት ህንድ ሙሉ ኃላፊነቱን ትወስዳለች ብለዋል። ሚኒስትሩ ታማኝ ላሉት የደህንነት መረጃ ተጨባጭ ማስረጃ እንዳላቀረቡና ዝርዝር ነገር ከመናገር መቆጠባቸው ተገልጿል። የሀገሪቱ የመከላከያ ሚኒስትር ካዋጃ መሐመድ አሲፍ በበኩላቸው ህንድ ጥቃት መሰንዘሯ እንደማይቀር ለሮይተርስ የዜና ወኪል ተናግረዋል። ፓኪስታን በህልውናዋና በደህንነቷ ላይ አደጋ የሚፈጥር ሁኔታ ከተከሰተ የኑክሌር ጦር መሳሪያዎቿን እንደምትጠቀምም አስጠንቅቀዋል። የህንድ መንግሥት ግን የፓኪስታን ሚኒስትሮች በተናገሩት ላይ እስካሁን በይፋ የሰጠው መግለጫ የለም። ጠቅላይ ሚኒስትር ናሬንድራ ሞዲ ባለፈው ሳምንት የጥቃቱ ፈጻሚዎች ለሕግ እንደሚቀርቡና የሀገሪቱ የጦር ሰራዊት ምን ማድረግ እንዳለበት እንደሚያውቅና የመወሰን ነጻነትም እንዳለው ተናግረዋል። ህንድ እያንዳንዱን አሸባሪና ደጋፊውን ትለያለች፣ ትከታተላለች፣ ትቀጣለች፣ ይህን መላው ዓለም ይወቅ በማለት የጥቃቱን ፈጻሚዎች እንደሚበቀሉ ቃል ገብተዋል። የመከላከያ ሚኒስትሩ ራጅናት ሲንግ በበኩላቸው ህንድ የምትቀጣው ጥቃቱን የፈጸሙትን ብቻ ሳይሆን ያቀዱትንም ጭምር እንደሆነ ተናግረዋል። ባለፈው ሳምንት ህንድ በምትቆጣጠረው የካሽሚር ግዛት ውስጥ በምትገኘው ፔልጋም በተፈጸመ ጥቃት 26 ሰዎች መገደላቸውን ተከትሎ ለወትሮውም በቋፍ የነበረው የሁለቱ ሀገራት ግንኙነት በእጅጉ ሻክሯል። 25 ህንዳውያንና አንድ ኔፓላዊ ከሆኑት ከሟቾቹ መካከል አብዛኞቹ ቱሪስቶች እንደነበሩ ተገልጿል። ሬዚስታንስ ፍሮንት ሬዚስታንስ ፍራንድ ድረፍ የተባለው ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። ህንድ ጥቃቱን የፈጸመውን ቡድን ያሰለጠነችውና ያስታጠቀችው ፓኪስታን እንደሆነች በጽኑ ታምናለች። ቡድኑ ከሐሳብ ጀምሮ የመሳሪያና የሥልጠና ድጋፍ ያገኘው በፓኪስታን የመከላከያና ደህንነት መስሪያ ቤት አማካኝነት እንደሆነ ገልጻለች። በተጨማሪም ፓኪስታን ውስጥ ከሚገኙ ሌሎች ታጣቂ ቡድኖች ጋር ግንኙነት አለው ብላለች። ፓኪስታን በበኩሏ በድርጊቱ እጇ እንደሌለበት ገልጻ ጥቃቱ በገለልተኛ አካል እንዲጣራ ጠይቃለች። ጥቃቱን ተከትሎ ሁለቱ ሀገራት በየፊናቸው ከአፈሙዝ መልስ ያሉ ምጣኔ ሀብታዊና ዲፕሎማሲያዊ እርምጃዎችን ወስደዋል። ህንድ ከፓኪስታን ጋር የሚያዋስናትን ድንበር ዘግታለች። ፓኪስታን ለመስኖ እርሻዋ ከሚያፈልጋት ውሃ ውስጥ 80 በመቶ ያህሉን ከምታገኝበት የኢንደስ ውሃ ስምምነት ኢንድረስ ዋተርስ ትሬዲ የድ መውጣቷን አውጃለች። አንዳንድ ፓኪስታናውያን ህንድን ለቀው እንዲወጡም ቀነ ገደብ አስቀምጣለች። ፓኪስታን በበኩሏ ድንበሯንና የአየር ክልሏን መዝጋቷን አስታውቃለች። ከህንድ ጋር ያላትን የንግድ ልውውጥም አቋርጣለች። ከዚህ ባሻገር በሁለቱ ሀገራት ድንበር አቅራቢያ የተኩስ ልውውጦች መደረጋቸውም ተሰምቷል። ዓለም አቀፉ ማህበረሰብ ሁለቱ ባለኑክሌር ሀገራት የገቡበትን ፍጥጫ እንዲያረግቡ እየጠየቀ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከፓኪስታን ጠቅላይ ሚኒስትርና ከህንድ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ሀገራቱ መጥፎ ውጤቶችን ሊያስከትሉ የሚችሉ መፋጦችን እንዲያረግቡ አሳስበዋል። አሜሪካም ሁለቱ ሀገራት ኃላፊነት የተሞላበት አካሄድን እንዲከተሉ ጠይቃለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሀገራቱ ነገሮችን ከማባባስ እንዲቆጠቡ መምከራቸውን መስሪያ ቤታቸው አስታውቋል። ሌሎች ሀገራትም ውጥረቱን ለማርገብ ሚናቸውን እንዲወጡ ጠይቀዋል። ህንድና ፓኪስታን በአወዛጋቢውና ከፍተኛ ስትራቴጂካዊ ጥቅም እንዳለው በሚነገርለት የካሽሚር ግዛት ምክንያት ፍጥጫ ውስጥ ኖረዋል። በግዛት ይገባኛል የሚወዛገቡት ሁለቱ ጎረቤቶች ካሽሚርን ተከፋፍለው እያስተዳደሩ ቢሆንም ሙሉውን ግዛት ለመጠቅለል ባላቸው ፍላጎት ምክንያት 3 ታላላቅ ጦርነቶችን አድርገዋል። በርካታ ግጭቶችንም አስተናግደዋል። ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ $1 ትሪሊዮን በጀት መጠየቃቸው ተሰማ። ኢትዮጵያ ፕሬዝዳንት ዶናልድ ትራምፕ በአሜሪካ ታሪክ የመጀመሪያ ነው የተባለውን ለብሔራዊ ደህንነት ብቻ የሚውል $1.01 ትሪሊዮን በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህም አሁን ካለው አንጻር የ13 በመቶ ጭማሪ እንደተደረገበት ተነግሯል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ ዕቅድ ሲቀርብም የመጀመሪያው እንደሆነ ተገልጿል። የመከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልደን ዶም የተሰኘ የሚሳኤል ፕሮጀክት፣ የተለያዩ የመርከብ ግንባታዎች፣ የኒውክሌር ማሻሻያዎች እና የድንበር ጥበቃ ሥራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደሮች ክፍያም ላይ ጭማሪ እንደሚደረግ ተጠቅሷል። ከመከላከያ ውጭ የሚመደበው በጀት እንዲቀንስ ወይም እንዲቆም የተመላከተ ሲሆን ይህን በማድረግ $163 ቢሊዮን ለማትረፍ መታቀዱን ብሉምበርግ በዘገባው አመልክቷል።
ይህም እንደ ትምህርት፣ የአካባቢ ጥበቃ እና ለውጭ እርዳታ የሚውለውን በመቀነስ ነው ተብሏል። ይህ የመከላከያ በጀትን የመጨመር እና የሀገር ውስጥ ወጪዎችን የመቀነስ ሐሳብ ተቃውሞ እየተነሳበት እንደሚገኝ ተነግሯል። የበጀት ዕቅዱ በተለይም የውጭ ሀገራትን ግንኙነት ሊያበላሽ እንደሚችል እና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል እንደሚችል ነው የተመላከተው። የሀገራት አማካኝ የቀን ገቢ ስንት ነው? የተለያዩ ሀገራት ዜጎች ከጊዜ ወደ ጊዜ የሚያገኙት ገቢ ከኑሮ ውድነቱ ጋር እየተጣጣመ አይደለም። በአብዛኛው ሀገራት በተለይ እያደጉ ባሉ ሀገራት የዜጎች የቀን ገቢ በጣም አነስተኛ ስለሆነ ዜጎች ለመኖር ሲፈተኑ ይታያል። በሀገራችን ኢትዮጵያ በ2023 በነበረ ቁጥራዊ አቆዝ ግማሽ ያህሉ ሕዝብ በቀን ከ$3.06 በታች ባለው ገቢ የሚኖር ሲሆን 19.54 በመቶ ያህሉ ሕዝብ ደግሞ በቀን ከ$1.9 በታች ያገኛል። በተጨማሪ በ2024 ባወጣው ሪፖርቱ በኢትዮጵያ 27 በመቶ የሚሆነው ሕዝብ ከድህነት ወለል በታች የሚኖር ወይም በቀን ከ$2.15 በታች ገቢ የሚያገኝ ነው። ይህ አነስተኛ ገቢ በኢትዮጵያ ብቻ ሳይሆን በሌሎች ታዳጊ ሀገራትም የሚታይ መሠረታዊ ችግር ነው። በጎረቤት ሀገር ኬንያ በተመሳሳይ መረጃ በ2023 ግማሽ ያህሉ ሕዝብ በቀን ከ$3.1 በታች የሆነ ገቢ ሲያገኝ 31.25 በመቶ ያህሉ ሕዝቧ በቀን ከ$1.9 በታች ያገኛል። በህንድ የ2024 ሪፖርት መሠረት ደግሞ ኬንያ 36.1 በመቶ ያህል ዜጎቿ በቀን ከ$2.15 በታች የሚያገኙ ወይም ከድህነት ወለል በታች የሚኖሩ ናቸው። ግብፅ በ2023 በወጣው መረጃ ግማሽ ያህሉ ሕዝቧ በቀን ከ$5.07 በታች የሚያገኝ ሲሆን በህንድ የ2024 ሪፖርት መሠረት 1.5 በመቶ የሚሆነው ሕዝቧ በቀን ከ$2.15 በታች ያገኛል። እንደ ሉክዘምበርግ ባሉ ያደጉ ሀገራት ይህ የቀን ገቢ ተገላቢጦሽ ነው። በሉክዘምበርግ ግማሽ ያህሉ ሕዝብ ከ$69.48 በታች ገቢ በቀን ያገኛል። በሉክዘምበርግ በቀን ከ$1.9 በታች የሚያገኘው 0.28 በመቶ የሚሆነው ሕዝብ ብቻ ነው። እነኚህ ቁጥሮች በታዳጊ ሀገራት ያሉ ዜጎች የሚኖሩትን ኑሮ መደምደሚያ ባይሆኑም አመላካች ሲሆኑ ዘርፈ ብዙ ኢኮኖሚያዊ እና ፖለቲካዊ ለውጦች ተደርገው የዜጎች ኑሮ መሻሻል እንዳለበት የሚያሳዩ ናቸው።